አላህ ቻይ ነውን ወይስ አይደለም? ቢስሚላህ። በአንድ ወቅት ታላቁ ኢማም አብዱልቃድር ጄላኒ ተማሪዎቻቸው ከመብዛታቸው የተነሳ ደርስ የሚሰጡት ሜዳ ላይ ነበር ይባላል፣ ለሁሉም ሰው እንዲበቃ። ከሱብሂ በኋላ ደርሳቸውን ሰጥተው ጨርሰው ከተማሪዎቻቸው ጋር በባግዳድ መንገድ ላይ እየሄዱ ሳሉ አንድ ሰክሮ መንገድ ላይ የወደቀ ሰው አጠገብ ያልፋሉ። ሰከራሙም የአብዱልቃድር አላሁ ቃዲሩን አም ለይሰ ቢቃዲር አላቸው። አንተ አብዱልቃድር አላህ ቻይ ነውን ወይስ አይደለም? ኢማሙም ቆም አሉና ፈገግ ብለው በላ ቃዲሩን፣ እንዴታ ቻይ ነው እንጂ አሉ። ሰከራሙም ለሁለተኛ ጊዜ ጠየቀ። የአብዱልቃድር አላሁ ቃዲሩን አም ለይሰ ቢቃዲር፣ አንተ አብዱልቃድር አላህ ቻይ ነው ወይስ አይደለም አለ። ኢማሙም በላ ቃዲሩን አሉ ፈገግ ብለው። እንዴታ ቻይ ነው እንጂ አሉ። ለሶስተኛ ጊዜ ሰከራሙ ጠየቀ። የአብዱልቃድር አላሁ ቃዲሩን አም ለይሰ ቢቃዲር፣ አላህ ቻይ ነው ወይስ አይደለም አላቸው። የዚህ ጊዜ ኢማሙ ተቀያየሩ፣ አለቀሱም። በላ ቃዲሩን 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 ብለው ስዩድም ተደፉ። እንዴታ ቻይ ነው እንጂ ቻይ ነው አሉ። ስዩድ ላይ ወረዱ፣ መሬት ላይ ስዩድ አደረጉ። ቆዩ። ከስዩዳቸውም ሲነሱ ፊቱን ጠረጉለት፣ አፉን ጠረጉለት። ለተማሪዎቻቸውም ተሸክማችሁ ወስዳችሁ አጥባችሁ በጥሩ ሁኔታ ያዙልኝ አሉ። ይህንን እንግዳ ክስተት ያዩት ተማሪዎቻቸው ሲረጋጉ ጠየቋቸው። የጠየቁት ጥያቄ አንድ አይነት ነው። እርሶ ግን ተቀያይረዋል። መጀመሪያ በፈገግታ ነበር የሚመልሱት፣ በኋላ ላይ ግን ሁኔታው ተቀያየረ፣ አለቀሱ። ለምንድን ነው አሏቸው። የዚህ ጊዜ ኢማሙ በመጀመሪያ የጠየቀኝ አላህ ተውበት ሊሰጠኝ ከዚህ ወንጀል ሊያወጣኝ ቻይ አይደለምን ብሎ ጠየቀኝ። እኔም እንዴት ይችላል እንጂ አልኩት ፈገግ ብዬ። ለሁለተኛ ጊዜ የጠየቀኝ አላህ እኔም ባንተ ቦታ ሊያደርገኝ ቻይ አይደለምን ብሎ ነው የጠየቀኝ። እሱን እንደኔ ኢማም አድርጎ ለብዙሃን ጠቃሚ አስተማሪ ሊያደርገው። እኔም ፈገግ ብዬ እንዴት ይችላል እንጂ አልኩት። በሶስተኛው ላይ ግን የጠየቀኝ አላህ አንተን በእኔ ቦታ ሊያደርግህ አይችልምን ያለኝ። የዚህ ጊዜ ፈራሁኝ። ሳለቅስ የሚያያችሁኝ በዛ ምክንያት ነው። ስዩድም ተደፍቼ አላህን ሰላሙን ጠየቅኩት፣ የሰጠኝን ኒዕማ እንዲያቆይልኝም ለመንኩት። እኛ ሙእሚኖች ስንባል አሁን ያለችዋን እንጂ የቀጣይ ሰከንዱን እኮ አናቅም፣ ግምት እንጂ እርግጠኝነት የለንም። ለዛ ሲባል የአላህ ምርጥ የሚባሉ ባሮች እንኳን ይፈራሉ። እንኳን የአላህ ሙቀረብ ባሮች ረሱል ሰለላሁ ዐለይሂ ወሰለም ማዕሱም ከመሆናቸውም ጋር አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አላሁመ ያ ሙሰሪፈል ቁሉብ ሰሪፍ ቀልቢ አላ ጣዓቲክ ይላሉ። አላህ የልብ የምታገላብጥ የሆንክ ጌታ የኔን ልብ በአንተ ዲን ላይ አጽናልኝ፣ ልብን ወደ ፈለግበት የምታዞር የሆንክ ጌታ ልቤን በኢባዳህ ላይ አንተን በመገዛት ላይ አዘውትርልኝ ይላሉ። አላህም የቀጣዩን የአላህን ውሳኔ የሚተማመኑትን ሰዎች ከሳሪዎች ናቸው ይላል። አፋሚኑ መክረላህ፣ የአላህን የማይታወቅ ውሳኔውን ተማመኑበት። ፈላ ያመኑ መክረላህ ኢለል ቀውሙል ኻሲሩን፣ የአላህን ውሳኔ አይተማመኑበትም የከሰሩ ሰዎች ቢሆኑ እንጂ ይላል። ስለዚህ ለአንድ ሙእሚን ምንም ያህል ደረጃው ከፍ ቢል፣ ምንም ያህል ኸይር ቢገራለት እንኳን ሁልጊዜ አላህ እንዲፈራ እንዲከጅል ይፈለጋል። መፍራቱ ወንጀል እንዳይሰራ ይጠብቀዋል። አላህ ያዘዘውን ግዴታው እንዳይተውም ያደርገዋል። ምናልባት ግዴታ ቢጎልስ ብሎ ሱናንም እንዲሰራ ያደርገዋል። መከጀሉ ደግሞ ሲያጠፋ ተውበት እንዲያደርግ እንዲመለስ፣ ኸይርን ነገር ይህን ከሰራው እንዲያገኝበታለሁ ብሎ እንዲሰራ ያነሳሰዋል። ልክ በራሪ በተስተካከለ ሁኔታ መብረር የሚችለው ሁለት ክንፍ ሲኖረው እንደሆነ ሁላ ሙእሚንም በተስተካከለ መንገድ መጓዝ የሚችለው በእምነቱ ላይ ፍራቻም ክጃሎትም ሲኖረው ነው። ነገር ግን በህይወቱ ላይ ተስፋ ሲቆርጥ መሞቻው መቃረቡን ሲያስብ ግን ክጃሎቱን ተስፋውን የበለጠ እንዲያመዝን ይፈለጋል። ለምን? በሐዲስ አልቁድስ ላይ አላህ አነ እንደ ዘኒ አብዲ ቢ፣ እኔ ባሪያዬ እንደገመተኝ ነው የሚያገኘኝ ብሏል። ስለዚህ አላህ ይምረኛል፣
ይተውልኛል፣ ትሩፋቱን ይሰጠኛል ብሎ ጥሩ ተስፋ አድርጎ ከሞተ ልክ በዛው መንገድ አላህ ይገናኘዋል ማለት ነው። እዚህ ስንኖር አላህን እየፈራን እየከጀን፣ ስንሞት በአላህ ላይ ጥሩ ተስፋ አድርገን አላህም እንደገመትነው በመልካም ሁኔታ ከሚገናኛቸው ባሮች አላህ ያድርገን። አላሁመ አሚን።